በነገራችን ላይ ያንተ መናገር ፈልጌ አይደለም በነገራችን ላይ ያንተ መናገር ፈልጌ አይደለም እውነት ለመናገር ማንም ከልካይ የለም ውስጤን የመላው በትዝብት ከምቀር በውስጤ ያለውን ሳልፈራ ልናገር እውነት ተናግሬ ከመሸበል በፎቶ ብልጭታ አንገት ያስደፋኝ ይመስልኝ ሐዘን እንባ ፍሰኝ ከፊት የሰጠ ኋላ የምትገማው የቱ ነው ታዲያ ሰጪ ነኝ የምትለው ልንገር በአደባባይ ሳይሆን ደብቀው ሰጪውን ነው ዜሩ የሚያከብረው በነገራችን ላይ ያንተ መናገር ፈልጌ አይደለም በነገራችን ላይ ያንተ መናገር ፈልጌ አይደለም